እንዴ ምን እያደረክ ነው? ያንን ቲቪ እኮ ነው። ምንድነው የምታደርገው? ልክ እንደ ጎረቤታችን አይነት ቲቪ ፍላት ታረጋለሁ ብዬ ነው። ከገጠር መተ ሲጋራ ስታይ አሁን ካዴ ጋር ነፃ ነን። የነደርኩ ብዬ የመድኃኔዓለም ያለ ወይኔ ሸምሱ የብላት አክፈኛ ሸምሱ የኔ ጀግና ወይ ቆማ የኔ ጀግና መጣህልኝ። አምልጥ በንገራት ወይ አረ ወፍጮ ቤት አለፈ። ቤዝዬ ደህና ነሽ? ሰላም የሀገር ልጆች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ እንዲሁም ደግሞ ቻናላችን ሰብስክራይብ እያደረጋችሁ መከታተል ነው። ወደ ቪዲዮ የሸሚጣና ሰላም ቤት ኪራይ ስንት ድራም ነበር? ድራም ምን ማለት ነው ደግሞ? የምን ድራም ነው የምታወራው? ዱባይ ነበራ ከዚህ በፊት ስንት ብር ማለት ወይ ለምዶብኝ እዛ ለመደካ እንዳለክ ለማሳወቅ ነው። እሺ ስንት ነው ግን የቤት ኪራዩ? እንዴ በፊት የምትከፍለው ነው የምትሰጠኝ? ጠፋብኝ። ይጠፋል። ድራሙ ልታወራልኝ ነው? ሂድ በቃ። የምን ሰላምታ ነው? እኔ ለምዶብኝ። ኧረ ድራሙ እዛው ትተና እሱን አመጣለሁ። ሂድ አመጣለሁ። አንቺ ቤቱን አንቺ ዝም ብለሽ ቤት ኪራዩን ተቀመጪ እንጂ። ኧረ በስመ አብ ቆንጆ መልዕክት እያስተላለፈ ነው። ሂድ እባክህ። ምን አይነቱ ነው ይሄ? ልጁ ምን ሆኖ ነው? እኔ ስሙት ኩላሊቴን፣ ሳምባዬን፣ አንጀቴን፣ ጉበቴን የሚጠቅመውን ነገር አውጥተሽ ሽጪ። ኧረ ኑሳሴ ፈልጊውን ህይወት ኑሪ። እውነት ወይኔ ጓደኛዬ፣ ጭራሽ ለጓደኛሽ ነው ኑሮን ህይወት አሰብኩት። አንቺ አልጠግባይነሽ ቅንድቤን ራሱ ልውሰደውት ይሆናል። ታፍሪ አትቀልጂ። እሱም ይሸጣል። ጭራሽ እዚህ ቤት ወጥ መስራት ተዋችሁ ማለት ነው። ይባስ ብሎ በሚጥሚጣ ነው የምንበላው። እዚህ ቤት ጋሽዬ አቤት ሚጥሚጣ ልጨምር ወይ? አይ ሚስቴ አለችኝ ይበቃል። ማንንም ቻዩ የኔ ፍቅር ቻዩ። ይሄንኑ ማለት አይ ግድ ነው። ይሄማ ግድ ነው። ልቀቀው። ይሄንኑ ማለት ፈረችን የምንብላት ቢያንስ ልቀቀው። አስተናጋጅ አቤት። ና እስኪ አሁን እኔ ጋር የነበረችው ልጅ ሄደች እንዴ? አዎ ካንተ ጋር የነበረችው? አዎ ሄደች። አትመጣም? ምትመጣ አይመስለኝም። የሆነ ልጅ ይዟታል። ጭራሽ ከወንድ ጋር? አዎ እየተሳሳሙ ነበር። ጭራሽ? አዎ በዛ ሄደች። ሁለት ጥብስ እኮ ነው የበላ እዚህ ጋር ቁጭ ብላ እኮ ሄደች እሷ። እኔ ነኝ የምከፍለው ታዲያ? አዎ እሷ ከሄደች አንተ ነህ የምከፍለው። አልከፈለችም እሷ። ሄደች እኮ በቃ እንግዲህ ግን እሷ ነች በደንብ በላችሁ። እኔ ያጎረስኳት ነበር እኮ። እኔ እሱ ምን አውቃለሁ? እኔ ሳበኝ እስቱኝ በቃ ሂድ በቃ ጠራል ነው። ጭራሽ ጉዳ አረገችኝ። በቃ ሄደች ግን ከልጁ ጋር የተሳሳሙ ነበር። ሄደች። ቆይታ ተሸወድክ። ተንኮሱ በቃ እሺ በቃ ሂድ በቃ እሺ በቃ ምንም ማድረግ አይቻልም። በቃ ለመጋባት ወሰናችሁ? አዎ በላችሁ። አዎ ፋዘር ይሁን እንጂ ምን ይደረጋል? ቆማ ከምትቀር እስኪ እንዴት እንደተዋወቃችሁ አንዳችሁ ንገሩ። እንዴት እንደተዋወቀ? እማዬ አንቺ ጀምሪ ንገሪያቸው። አይ አባዬ አንተ ጀምር። እማዬ አንቺ ጀምሪ። አባዬ አንተ ጀምር። እማዬ አንቺ ጀምሪ። አባ አንተ ጀምር። እማዬ ጀምሪ ይሻላል። አባ አንተ ጀምሪ ይሻላል። ኧረ እማዬ ሲጉ እንደጫው ያጎማል። ያማረባችሁ መስላችሁ ነው እንዴ?
እማዬ እንዳደነግጥሽ እሺ አባዬ ከዚህ ቤት ውጡ እማዬ አንቺ ቅደም አይ አባዬ አንተ አስባችሁታል እንደዚህ ቀንና ሌሊት ስራ እየሄድኩ እየለፋው የወጣት እድሜ ጊዜን ተውሼ ለወደፊት ልጆችን የሚያስተዳድር ሀብት አመጣለሁ ብዬ እንደዚህ ቀንና ሌሊት እየለፋው ከዛ ልጅ ስወልድ ልጁ መጥቶ አባዬ እኔ እኮ የማንቸስተር ዩናይትድ ደጋፊ ነኝ ቢለኝ አስባችሁታል? ወይኔ የዛ ሰው አይበለኝ እንዴት አረጌ ደጋፊ እንዳልተወለደ አረጌ ነው አመድ ማለት ነው። እንዴት እንደዚህ ትለኛለህ? ይሁን እንዳረጌለ አባትህ እንደዚህ ትክዳለህ? ልብን በቢላ ውጋው እሱ ይቀርላል። እንዴት ኧረ አርጎ እኔ አብዳለሁ። ሰላም ነው እንደምን ለበዓል በግ እየሸለምን ነበር ለተቸገሩ ሰዎች እዚህ አካባቢ ላሉ ሰዎች እና ግን አመጣጣችሁ ነው እቺ ነው ስጦታ እንደምትሰጫው። እሺ አንተ ሰፈር ነዋሪ ነህ? እኔ አዎ። እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ የተቸገሩ ስም ብትነግረኝ እስከና አባታቸው ለመመዝገብ በጣም ብዙ አለ። የምታውቃቸው ስም እስኪ 1 2 3 ሰው ነገር። እሺ ሙሉ ዓለም ታረቀኝ። እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ። ኤልያስ ሰላም ነው ያባታቸው ስም እህቶች ናቸው እና አትነው የተቸገረን ያልኩ እና ምንድነው በጣም እኮ የተቸገረን ነው። አሁን እኮ እንደውም መንገድ ላይ ያገኘኝ ኮቴ እየፈለኩኝ ነበር የበኮቴ አንድ ቤት አንድ ሰው ነው ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት እና ለሶስታችሁ ነው የምፈልጉት ነው ያለ ነው ልቀት ሰጠኛለህ እኮ እና አይወልና እዚህ ከፈለክ ከዚህ ውሰድ ችግር የለም ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው በቃ ሼል ያስተረቀኝ ነው በአንተ ስም ነው በእኔ ስም ይሻላል ሁሉም ከሚሆን ባለሱቅ አይባልም እና ማን ነው ይባላል አቤት አይባልም ማለቴ ሳልጠራሽ ወይ ያስብር ማስቲካ አለርጂክ አለብሽ እና አኝኬ ልስጥሽ ባለሱቅ ሲነግሩሽ አሰሚም እንዴ ጆሮሽ ዲግሪ ያለው መሰለኝ አይሰራም እና ምን ልበለው አንተ ባለሱቅ ነው ልከፍዩ አይደል እንዴ ናቀናቅ አርጊው ደግሞ ማስቲኬን ተቀበይኝ ባለሱቅ እንጀራ ስጠኝ እኔ ልትገዢኝ ነው እንዴ የመጣሽው አንተ እንጀራ ነህ እንዴ ለዛውም የቀን እንጀራ ለነገሩ አይንክ ያስታውቃል ቢኛ ታዲያ ጀስት የበዛበት እንጀራ ይመቸኛል አለርጂክሽ ነው እንደዛ ነገር ባለ 15 ብር ካርድም ጨምርልኝ ይቅርታ ብድር ስላለብኝ ነው ሞልታ ፓኬጅ ትልክልኛል የ15 ብር ካርድ አለርጂክ ነው ብድሩን የማይመልስ ልጅ አይወለድ ነው ይባላል ሄሎ እማ ቆሚ እስቲ አንዴ እኔ ነው ምናምን አትበይ ስሜ አዲሱ ይባላል የፋዘር ስም ደግሞ ሲስተም ነው አጠቃላይ ሙሉ ስማችን አዲሱ ሲስተም ነው የምንባለው አና የነገርኩሽ ማን ይመለከተኛል ምናምን እንድትኛል ፋዘር ነገረኝ በቃ ሂድና አንድ ሴት አምጣ ስልኳን ተቀበለና ልጅቷ አሪፍ ከሆነች በስልክ ያወራሻል ገባሽ ከተመቸሹ አገባሻለሁ ካልተመቸሹ ደግሞ ይቀራል ማለት ነው ስለዚህ ቁጥርሽን ጻፊና ሂጂ አጭኔ እያናገርኩሽ አንዴ ስሚ አረ እያናገርኩሽ አንዴ ጻፊ ሂጂ ተባልሽ ጻፊ አሁን ከዳለች እንዴ እኔ አልናደድ አረ ጻፈችው በጣም መጥፎ ሰው ነኝ እኔ ስናደድ እደውልልሻለሁ ማታ ማለት ነው ለፋዘር ከተመቸሽው አገባሻለሁ ካልተመቸሽው ምንም ላደርግልሽ አልችልም ሰማሽ ሂጂ አሁን አንቺ ሂጂ ኖ አረ እንዴ ታስቻለሽ ሳንጣላ አንድ ወር በጣም ነው እንዴ ጸብ ምን እናጠፋለን አይደል እንዴ ተባለ በአንድ ወራቸው ተጣሉ ምን ችግር አለ ቢያንስ እንሎክሳለን ምን ችግር አለ አው ገባኝ እኮ ግን በዚህ ከተጣላችሁ አንድ ወር እንዴት ቆያችሁ ማሰብ ከባድ ነው አንተ ስራ ድረስ እስክትመጣ ድረስ እንዳይደብረኝ አጎቴ ልጅ ጠርቻለሁ አረ የቱን አታውቀውም አሁን እንደውም እየመጣ ነው በዛውም ትተዋወቃላችሁ እሺ ደስ ይለኛል እንዴ ዴቭ ወይ ሰላም እሺ ሰላም ነው የኔ ፍቅር እንግዲህ ያልኩህ ያጎቴ ልጅ እሱ ነው በል እንዳይደብር የሚያስፈልግ ነገር ካለ ሳትፈራ ጠይቃት ለኔም ደውልልኝ አታስብጁ እህቴ አይደለች እሺ በሉ ተው የኔ ውድ ታማኝ ባል ይሏል ይሄ ነው ታማኝ በነገራችን ላይ ታማኝ ሰው ሌላውን ማይጠረጥር ናፍቀኝ ነበር እኔ ራሱ
ስልክ ረሳው የኔ ፍቅር ብላለች። ቶሎ በስቲ የኔ ቆንጆ ይሄን ጊዜ ስጠብቀው ነበር። እሺ ያጎቴ በጣም ነበር የናፈቅሽኝ። በጣም ነበር የናፈከኝ የኔ ኢየሱስ ስም። ይቅርታ ስልክ ረስቼ ነው ረበሽኳችሁ። ኧረ ፈሪ አንተ ጆሲ ምን ቀረሽ? ቆይ ስራ ልትሄድ አልነበር? ምን አስመለሰ? አለማፈርሽ ምን ወይን አውጣንሽ ባክሽ። ለማንኛውም እዚህ ቤት ስመለስ እንዳላገኝሽ እሺ። በቃ ሰና አረቴ አንቺ ልጅ ነኔ በጣም ሩብኛል። ቶሎ እንብላ። ኧረ በእናትሽ ቆይ ሳሚን እንጠብቀው። ያምሻል እንዴ? ለምን ነው የምንጠብቀው? እንዲበላ ነው። ይሄን እኮ የጠበቀን ይሆናል። እሱ መጣ አልመጣ ሁሌኛ ነው የምንከፍለው። ደግሞ ወንድ ልጅ ሲያጣ ክብሩ ነው የሚቀንስብኝ። መጣልሽ በቃ ሰና አረቴ አንቺ ልጅ አረ አላዘዝ ነው ማሉሽ። ወይኔ ወረደች። ነኔ ማረም ተሸማቀቀች። አንደኛ ዚያናችሁ እንዴ የምታስጠብቁት? ደግሞ ምሳ ይዟል እኮ። ስደውልልህ ነበር ስልክ አይሰራም። አረ ይሰራ ነበር ምናልባት ኔትወርክ ይሆናል። በቃ ምሳ እንብላ። ቆንጆ ድንች ማየቆጠረኛለች። ተው እንጂ ትንሽ አታፍር? የእናትን የቀዘቀዘ ድንቾት እያመጣ እንብላ ምናምን ስትል ሲጀመር ወንድ ልጅ ሲቸገር ደስ አይደለም እንዴ? ይሄ በተገናኘን ቁጥርኛ ስንከፍል ትንሽ አይደብርም? ምን መስላል ይሄ የድሃ ቁራጭ አረቴ ሲያስጠላ። የማን ነው ደፋር? በእናታችሁ ደግሞ በእኔ ገንዘብ ሊበላ? አምጣ ሳሚ፣ እኔ እናንተ አብረን እንበላለን። ችግር የለውም። እሺ እሷን ተዋት። አስረሽ ወይኔ መታረቂ ሽፍንፍኔ ገልጾ ዋቂ ትንሽ ተጋነነ እንጂ አለ ዘይት ነገር ሰማሽ ሳላስረዳሽ የሚገባሽ የቤቱን የመጨረሻ ላይ ስታገባ እስኪ እናቴ ለቀቅ አድርጊልኝ። እኔ ይሄን ካንተ አልጠብቅም ነበር። ሁለተኛ እዚህ ቤት አልኖርለትም እንዴ? ወሪት ነው ካልሲ ጠቢ ትለኛለህ እንዴ? እኔ እንደውም ሁለተኛ እዚህ ቤት አልመጣም። እሺ እናቴ ቤት ተመልሻለሁ። ይቻላል እንዴ? አቤት አምላኬ ሆይ ባሌ ከኔ ጋር መሆን ካልቻለ ካንተ ጋር ይሁን ሰደው። አሜን። ምንድን ነው ማድረግ የሚችለው? አሜን በል ውይ አብራ ቆመች። ምን ነች ሚኮ? ወይ እኔ ምን ግን ሁሌን ያጠገብክ እያለሁ ለምንድን ነው ሌላ ሴት መታየው? አይኔ ተፈጠረው እንዳይመስሉኝ። ምን ነው ደበረሽ እንዴ? አይ እና ምንድን ነው? እባክህ ቢያንስ እኔ ጋር ስትሆን ከቻልክ ሌላ ሴት አትይ። እያዘዝሽኝ ባልሆነ። ቆይ አንቺ ራስሽን ማን ነኝ ብለሽ ነው የምታስቢው? እንደውም እውነቱን ልንገርሽ በጣም ነው የምታስጠይ። እስቲ ራስሽን ተመልከች። ቆጥታም እኮ ነሽ። ትሰምኛለሽ? ከዚህ በኋላ ያለውበት ድረሽ እንዳትይ። ምን ትመስላለች እንዴ? ቆይ ከመቼ ጀምሮ ነው ባለባበስ መገመት የተጀመረው? ግን የምር እንዴ ውባ ምን ሆነሽ ነው? በጣም ነው የምታስጠይ። እስቲ ራስሽን ተመልከች። ቆጥታም እኮ ነሽ። ከዚህ በኋላ ያለውበት ድረሽ እንዳትይ። እኔ ምንሽ ቆይ ያኔ አላስቀያሚ ነኝ እንዴ? አይ የኔ ቆንጆ ታያለሽ፣ የተናገረው እያንዳንዱ ቃል እንዲጸጽተው ነው የምናደርገው። ነይ ግቢ። ዘንጣ ወጣችልህ። የት ትገባ? ስርዓቷ ደስ ሲል የሆነች ሽምቅቅ ያለች ሆና ነው የሰራችው። የት አባቱ አይሻል እንዴት ፈዙዬሽ እንደነበር ካልጣፋ መንገድ እሱ እንዳያቸው ሄዶ መንገዱ እንደውም እኛ ጋር እየመጣ ነው። ተሳስተሽ አብረሹ እንዳትሄጂ፣ እንዳቃጠለሽ እናቃጥለዋለን። እንዴ ውቢ እንዴት ነው ያማረብሽ? ምን ነው ባላይ ያለፍሽ? አላየውህም ነበር። እሺ በቃ ነው የተለመደው ቦታችን ሄደን እንቀመጥ። እሺ እንዴ ውቢ እዚህ ብቻዬን ጥለሽኝ ልትሄጂ ነው? በቃ አንቺ ሂጂ፣ በኋላ እንገናኛለን። ቻው። እሺ አይውላችሁ ምን ዋጅላት? እስኪ እኔ ጋር ያለቃቀሽ ስትመጪ እንደሆነ አይሻለሁ። ስሚ ውባ ጓደኛሽ በጣም ቆንጆ ናት እና
አታጣብሽኝ? ምን ጓደኛዬን ብሰማት ይሻለኝ ነበር። ይሻልሽ ነበር ከምር። አባት ሂሳብ። እሺ አብጡት። እኔ ነኝ የምከፍለው። ኧረ ምን ሆናችሁ ነው? የማይሆነው አይሆንም። በእውነት እኛ ነን የምንከፍለው። ጭራሽ እኔ ጠርቻችሁ እናንተ ልከፍሉ? ምን ሆናችሁ ነው? ሰውስ ምን ይለኛል? ከእኔ ጋር ሆናማ ሴት ልጅ አከፍሉ። ቆይ አንዴ ሚስቴ ደወለች። ሄሎ አባ፣ የልጆች ወተት አልቋል፣ ግዛና ና። እሺ በቅርቡ አንዴ የገዛሁልሽ ለራስ ነው እንዴ የምጠጪው? እባክሽ ነው የለኝም። ወተት ትለኛለች እንዴ? ምን አይነት ቀለኛ ነች በእናትህ። ወንድሜ ምናልባት ላያገባኝ ይችላል፣ ግን አሁን እያደረክ ያለው ነገር ትክክል አይደለም። እሺ አንተ ደግሞ ምን ቤት ነው? የማን ተቆርቋሪ ነው? ለምንድን ነው በማያገባ የምትገባው? ሲያስጠላ በእናትህ። ምናልባት በሴት አልጋብዝም ወይንም እዚህ ጋር እንዳለህ ለማሳየት ሊሆን ይችላል፣ ግን ማንኛውም ነገር ከቤተሰብ ሊበልጥ አይችልም። እዚህ ጋር ያለህን የምትከፍለው ወይንም እንዳለህ የምታሳየው ቤት ውስጥ ያለብህን ነገር አጉድልህ አይደለም። ለማንኛውም በጣም ይቅርታሽ። ያ ማርያምን ሰራው በቃ። አራት ልጅ አላት። አንቺ ምን ሆነሽ ነው ውሃው እንደዚህ እስከሚፈስ ድረስ? ምንድነው ያፈዘዝሽ? ብቻ ያንን ያልሽኝ ልጅ ዛሬ ሳላይ አልሄድም። ተይኝ እስኪ በእናትሽ። እኔም እሱን ጥበቃ እኮ ነው እዚህ ተገትሬ የቀረሁት። ሽንት ቤት ከገባ ደግሞ ብታይ አይወጣም። መጠልሽ ሰራችልኝ። እንደዚህ አይነት ቀልድ ግን አድቢ እሺ ከኔ ጋር። አንቺ አቤት ፍቅር፣ ምን ሆነሽ ነው ያን ያህል ደንባራ? ምን አይነት ሆነ? ምን አውቄልሽ ጓደኛዬ፣ እሱን ሳየው እኮ ማደርገው ሁሉ ነው የሚጠፋኝ። ወጣ እጄ ጠራሽ ጭራሽ። ደህና ነሽ? ሄሎ እንዴት ነህ? ጓደኛሽ ናት? አዎ ጓደኛዬ ናት። በጣም ነው የምታምረው። ተመችታኝ ነው። ላናግራት ፈልጌ። ማ እሷ? ተመችታ? አራት ልጅ አላት። ባይገርም ትላንት ነው ከሆስፒታል የወጣችው። የሌለባት በሽታ የለም። እግሯን አይታታል እንዴት እንደምትሄድ ሸፋፋ። አይ ሰው መስላለች ቁጭ ብላ ስታያት። አይ በቃ እኔ ልሂድ። ትቅርብኝ በቃሽ። አዋው ትቅርብ። ጆሮዋም አይሰማም፣ አይኗም አንድ አይኗ ነው የሚያየው። በቃ ወደ ቤቴ ልግባ። ተጫወቱ እናንተ። እኔ ወልጃለሁ አትዩም እንዴ? ከዚህ ሁሉ ጉድ እኮ ነው። አንቺ እውነትም ልጁ ሸበላ ነው። ኧረ ሸበላ ነው። ሱሰኛ ትወጃለሽ እንዴ? አዎ። አንቺ እኮ አትወጂማ። ሱስ ብቻ የሌለበት ሱስ የለም። አረ መደበላለቅ ሱሰኛ እንዲህ ስታዩ ቆሞ ደህና ሰው ይመስልሻል? ሲጋራ ብቲ፣ ጫት ብቲ፣ መጠጥ ብቲ፣ ሲጋራ በሁለት እጁ ነው የሚያጨሰው። ምናልባት ሊለወጥ ይችላል። ማ እሱ? አረ ምንም የሚለወጥ ታሪክ የለም። አልገባሽም ቀመሩ። እንሂድ። ሁለተኛ እንደውም እዚህ ግቢ አንገናኝም። እንሂድ። አረ ጉዴ! ውጪ። ጀለሴ የምወደውን ጃኬቴን ሳላየው ሲወስደው ባላየ ባልሰማሽ ልክ ነው። ምን ያለ ማን አሳየ? ታሬ ለነግረው በእናታችሁ ወንድሜ በእኛ በምትወዳቸው ፍላጎት ከወዷም ከምቆ ቢውልም እኔ ሰሞኑን ስራ በዝቶብኛል ብያህል ነበረ። እስፓ ገባውኝ እኮ። የት ልበለው? ምን አውቃለሁ እንደ ጀመር ስትወጪዋ። ኧረ በእናትህ አስካ ልጆቲ አስካ። ሄሎ ይቆራርጣል። ቆይ እደውላለሁ። አስካ ልጆቴ
አንተ ምን አይነት ቀልድ ነው የምቀልደው? አንቺ ራሱ ምን አይነት ነው የምትዋሽው? ያልሆንሽውን ለምን ትሆኛለሽ? ታውቃሱ የሀብታም ልጅ ነው። ማጣው ስለማልፈልግ እኮ ነው። ቆይ ይወድሻል? አዎ። የትኛውን አንቺ ነው የሚወደው? እሱን ለማግኘት ብላ ከሰው ተበድራ ዩማኔር ገዝታ ቀሚስ ገዝታ ተቀባብታ የምትወጣው ነው ወይስ ታታሪያ ለመለወጥ ደፋ ቀና የምትለው ወንድሟን ለማሳደግ ዝቅ ያለችው? ታናሽ ማን ነው? እሷን አያውቃትም። ስለዚህ ማንነትሽን ያላወቀና ያልወደደ ሰው ምን ያደርግልሽ? አንቺስ እስከ መቼ እንደዚህ እየዋሸሽ ትኖሪያለሽ? አንደኛ መልክ ያወቀ ቀን ከመጣችሁ ሳይረፍት አስተካክል። ያኔ ከወደደሽ ከነ ሙሉ ማንነትሽ ማርያምን የልቤን ፈጣሪ ግን ያውቃል። ግልጽነት ራሴን መሆኔ ቢለየ